የ1 ዓመት ፕሮጀክት ወደ 5 ዓመት ሲያድግ የሴቱን ቁጥር ይጨምራል። ይህ መጽሐፍ እንግዲህ እንዳልኩ በአሁኑ ሰዓት ከኢትዮጵያም ውጪ በኢትዮጵያም ሁሉ ሰዎች እየገባ ያለበት ሁኔታ ነው ያለው። በርካታ ሰዎች ለዚህ ፕሮጀክት ቀኝ እጃቸውን የሰጡበት ሁኔታ ነው። ይህ ስልጠና ኤስአርኤም በሁለት መልኩ ነው የሚሰጠው። አንደኛ ሴንተራችን ላይ ሰልጣኞች ሲመጡ የምንሰጠው ስልጠና ነው። ሌላው ደግሞ ሂደን ስልጠና በሚፈለግባቸው ኤሪያዎችና ተቋማት ጋር ሂደን የምንሰጠው የስልጠና አይነት ነው። ተመልካቾቻችን አሁን የምንገኘው በኤስአርኤም ሆሊስቲክ ካምፓኒ በኢትዮጵያ አዲስ አበባ ዋና ቢሮ ነው። ከዋና ስራ አስኪያጁ ዶክተር በረከት ጋር ቃለ ምልልስ እናደርጋለን። አብራችሁን ቆዩ። ዶክተር ቃለ መጠይቁ አመሰግናለሁ። እኔም ቢሮ ድረስ በመምጣት ቃለ መጠየቅ ልጠይቀኝ ፈቃደኛ ስለሆንክ ከልብ አመሰግናለሁ። መልካም። እንግዲህ ኤስአርኤም እንደ ተቋም ካምፓኒ በሴቶች ላይ እንደሚሰራ እናውቃለን። በሴቶች ላይ የመስራት ሀሳብ መነሻዎች ይታል? ጥሩ ጥያቄ ነው። ካምፓኒያችን እንግዲህ እንዳልከው እንደሚታወቀው ከሚሰራቸው ስራዎች መካከል አንዱ ሴቶችን የማብቃት ስራ እየሰራ ነው ያለው እና ምናልባት ይሄ ሴቶችን የማብቃት የተሰኘውን ሴቶች ላይ የምንሰራውን ስራ በትክክል ለመረዳት ኤስአርኤም ማነው፣ ምን እየሰራ ነው የሚለውን በትክክል መረዳቱ የበለጠ አሁን ለጠየቀኝ ጥያቄ ክላሪቲ ይፈጥራል የሚል እምነቱ አለ። ኤስአርኤም በኢትዮጵያ በተለይም ደግሞ በሲዳማ ክልል በሐዋሳ መነሻ አድርጎ በመንግስት ህጋዊ ፈቃድ ወስዶ በስፋት እየሰራ ያለ አገር በቀል ተቋም ነው። ይሄ ተቋም ብዙ በውስጡ ፕሮጀክቶችን ይዞ ነው የሚንቀሳቀሰው። ከነዚያ ከሚሰራቸው ፕሮጀክቶች መካከል አንዱ ትምህርትና ስልጠና ነው። በትምህርትና ስልጠና ላይ ትኩረት ሰጥቶ ይሰራል። ትምህርት ላይ በማማከር እንዲሁም ደግሞ ስልጠናዎችን በማመቻቸት ስልጠናዎችን በመስጠት ይሰራል። ስልጠናዎችን ኤስአርኤም ሲሰራ በሁለት መልኩ ነው ስልጠናዎችን የሚሰራው። አንደኛ ኤስአርኤም በራሱ ሴንተር ላይ ሰልጣኞች ወይም ስልጠና የሚፈልጉ ሰዎችን በማሰልጠን ይሰራል። ሁለተኛው ደግሞ ከተለያዩ የግል ተቋማት ላይክ ቢዝነስ ኦርጋናይዜሽን ሊሆን ይችላል፣ ኤንጂኦ ሊሆን ይችላል፣ የመንግስት ተቋም ሊሆን ይችላል። እኛ ጋር ያለውን የስልጠና አይነት የሚፈልግ ከሆነ ሂደን የምንሰጠው የስልጠና አይነት ነው። ስለዚህ ስልጠና ኤስአርኤም በሁለት መልኩ ነው የሚሰጠው። አንደኛ ሴንተራችን ላይ ሰልጣኞች ሲመጡ የምንሰጠው ስልጠና ነው። ሌላው ደግሞ ሂደን ስልጠና በሚፈለግባቸው ኤሪያዎችና ተቋማት ጋር ሂደን የምንሰጠው የስልጠና አይነት ነው። በዚህ ይዘት ላይ በተለይም ደግሞ በኤስአርኤም ትሬኒንግ ሴንተር ላይ በምንሰጠው ስልጠና ዋን ኦፍ ከምንሰጣቸው አንዱ ስልጠና ውመን ኢምፓወርመንት ነው። ውመን ኢምፓወርመንት ነው። ምናልባት ወደ ጥያቄ መልስ እየመጣው ነው ያለሁት። ውመን ኢምፓወርመንት ወይም ደግሞ ሴቶችን የማብቃት የሚል አንድ ራሱን የቻለ ትሬኒንግ አለ በእኛ ተቋም ውስጥ። ሴቶችን ብቻ ፎከስ ያደረገ ሴቶች ላይ ፎከስ ያደረገ ሴቶችን ከማብቃት ከማንቃት ኢንካሬጅ ከማድረግ አንጻር በትክክል ተቀርጾ ተዘጋጅቶ የምንሰጠው ትሬኒንግ አለ እና ይህንን ትሬኒንግ ከዛሬ ቀደም በተለይም ደግሞ በዋናው ካምፓስ ወይም ደግሞ የተቋማችን ሴንተር ባለባት ከተማ በሐዋሳ ላይ ከ2000 በላይ ወጣቶችን አሰልጥነናል እና የዛን ጊዜ ከሰጠናቸው ስልጠናዎች መካከል አንዱ ውመን ኢምፓወርመንት ነው እና በዚህ ስልጠና ላይ ተጠቃሚ የነበሩ በርካታ ሴቶች ነበሩ። ስለዚህ ምንድነው አሁን ሴቶቹ ላይ ይሄንን በተለይ የውመን ኢምፓወርመንት ትሬኒንግ ከወሰዱ በኋላ የነሱ ፊድባክ የነበረው እጅግ በጣም አነሳሽና በተለይም ደግሞ በዚህ በውመን ኢምፓወርመንት ስልጠና ላይ እንድንቀጥል እኛንም
እንደ ተቋም እንድንቀጥል የሚያበረታታ ውጤት እነሱ ላይ ስላየን እነሱም ከስልጠናው በኋላ ተግባራዊ በሆነ በህይወታቸው ላይ ተግባራት የለውጥ ተግባራትን ስላዩ በዛ ሂደት ውስጥ የመጣው ለውጥና ውጤት እነሱንም እኛ ጋር መተው በጣም በስልጠናው ተጠቃሚ እንደሆኑ ስለነገሩን ይህ በሴቶች ላይ በቀጣይነት ትኩረት ሰጥተን እንድንሰራ እንደ መነሻ ሆኖናል ብዬ ነው ማስበው። ዶክተር አመሰግናለሁ። ብርቱ ሴት የሚል መጽሐፍ ጽፈዋልና የዚህ መጽሐፍ ለመጽሐፍ መነሻ የሆነ ነገር ምንድን ነው? የመጽሐፉ ሂደትስ ባጭሩ ይመስላል? እንግዲህ የዚህ አሁን ብርቱ ሴት የተሰኘው መጽሐፍ በአገሪቷ በኢትዮጵያ በአራቱም ክልሎች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በየክልሉ በገጠር በከተማ መጽሐፉ የተሰራጨበትና እንዳልኩ በአሁን ሰዓት ከኢትዮጵያም ውጭ በኢትዮጵያም ሁሉ ሰዎች እየገባ ያለበት ሁኔታ ነው ያለው። መጽሐፉ የታተመው በ2016 ዓመተ ምህረት ላስት ይር ነው። ኦልሞስት ጥቂት ወራት ነው፣ አንድ ዓመትም አልሞላውም እና ይሄ መጽሐፍ ይገርማል። ይሄ መጽሐፍ የተጻፈው በ4 ክፍሎች በ12 ምዕራፎች የተደራጀ መጽሐፍ ነው እና መጽሐፉ በ4 ክፍል ሲደራጅ 4ቱም ክፍል የሚያወራው የመጀመሪያው ስለ ጀንደር ነው የሚያወራው። ስለ ጀንደር ወይም ደግሞ ስለ ስርዓተ ጾታ ያወራል። ሁለተኛው ደግሞ ስለ አስተሳሰብ ስለ ማይንድ ሴት ነው የሚናገረው። ሴቷ ወይም ብርቱ ሴት የተሰኘችው ሴት ወይም አንድ ብርቱ ሴት ልትሆን የሚገባትን የአስተሳሰብ ቅርጽ የሚያሳይ ክፍል ነው አስተሳሰብ ክፍል ሁለተኛው። ሶስተኛው ደግሞ በስራ ፈጠራ ላይ ነው። በስራ ፈጠራ ላይ ነው የተጻፈው። ሴት ልጅ ኢኖቬተር መሆን እንደምትችል፣ ስራ ፈጣሪ መሆን እንደምትችል፣ ተቀጣሪ ሳይሆን ቀጣሪ መሆን እንደምትችል የሚያሳይ አቅሟን ውስጧ ላይ የመቅጠር ስራ የመፍጠር ትልቅ ፖቴንሻል እንዳላት የሚያመላክት ክፍል ነው። ኢንተርፕሬነርሺፕ የተሰኘው ሀሳብ ያለበት ክፍል። አራተኛው በአመራር ላይ ነው፣ በመሪነት ውጤታማ መሪነት ኢፌክቲቭ ሊደርሺፕ ላይ ሴቷ በማህበረሰብ ውስጥ ያላት የመሪነት ሚናዋ ከየት እስከየት ነው የሚለውን የሚያሳይ ነው እና በዚህ መልኩ ተደራጅቶ የተጻፈ መጽሐፍ ነው። በአጭሩ ይሄ መጽሐፍ የተጻፈበት ዋነኛ ኦብጀክቲቭ ሴቶችን ለማበረታታት ነው። አመሰግናለሁ ዶክተር። እንግዲህ ብርቱ ሴት መጽሐፍ ተጽፏል። ብርቱ ሴት መጽሐፍ እየተቀዳ ብርቱ ሴት የሚል ፕሮጀክት እንዳላችሁ እናውቃለን። በ2016 ዓ.ም ወደ መጨረሻው አካባቢ ብርቱ ሴት ፕሮጀክት ስልጠናው እንደጀመረ እናውቃለን። አሁን ደግሞ በ2017 ዓ.ም ብርቱ ሴት ፕሮጀክት የደረሰበት ደረጃም ሰምተናል እና እስቲ ያለውን ነገር ከመነሻው እንግዲህ አሁን አይ ቲንክ የሶስቱም ጥያቄዎች ሪሌትድ ይመስሉኛል እና ምናልባት አሁን በተለይ ደግሞ ከሁለተኛው ጥያቄ መልስ ጋር ትንሽ ፋሚለር የሆነ ነገር ስላለው ከዚህ ከብርቱ ሴት መጽሐፍ ጋር በተያያዘ ትንሽ ለማንሳት ፈልጋለሁ። የዚህ የብርቱ ሴት መጽሐፍ ወደ ፕሮጀክት ተቀይሯል። ኦልሬዲ ወደ ፕሮጀክት አድጓል። አሁን ብርቱ ሴት ፕሮጀክት መነሻው ይሄ መጽሐፍ ነው። ይሄ መጽሐፍ ሴቶችን ለማበረታታት የተጻፈ መጽሐፍ ነው። መጽሐፉ በአሁን ሰዓት ብዙ ሴቶች እየተጠቀሙት ነው ያለው። መጽሐፉ ብዙ ሴቶችን እየጠቀመ ያለበት ሁኔታ ነው ያለው። መጽሐፉ ይሄን ያህል ሴቶችን መጥቀም ከቻለ ይሄ ብርቱ ሴት የተሰኘው መጽሐፍ ብቻ ሳይሆን ደግሞ ኢንቴንሽኑ ፕሮጀክት ነው ወደሚለው ነገር እንድንመጣ ስላደረገን አሁን ትልቅ ብርቱ ሴት የተሰኘ ፕሮጀክት ቀርጸን እየሰራን እንገኛለን። በተለይም መጽሐፉን ላውንች ካረግን በኋላ ቀጥታ ወደ ብርቱ ሴት ፕሮጀክት ውስጥ የገባ ነው። ከባለፈው ዓመት ጀምሮ ሴቶችን ኢምፓወር የማድረግ ስራ ጀምረናል። ለምሳሌ የአንድ ዓመት ከዛሬ በፊት የአንድ ዓመት አንድ ትልቅ ፕሮጀክት ነው የቀረጽነው። 1 ዓመት የሚፈጅ ስልጠና። አንድ ሴት ከኛ ጋር
የምትቆየው ወይም ስልጠናውን በመውሰድ የምትቆየው ለአንድ ወር ነው። በአንድ ወር ውስጥ 16 ሰዓት ነው ስልጠና የምትወስደው። በአንድ ዓመት ውስጥ ወደ 1440 ሴቶችን ለማሰልጠን ነው ፕሮጀክቱን የቀረጽ ነው። ፕሮጀክቱ አክቲቭሊ እየተንቀሳቀሰ ነው ያለው። ቅድም እንዳልኩ የመጀመሪያ ዙር ሰልጣኞች ሰልጥነው ተመርቀዋል። አሁን ሁለተኛ ዙር ሰልጣኞች ኦልሞስት 3ኛ ሳምንት ስልጠና ጨርሰዋል። 4ኛ ሳምንት ላይ የመጨረሻውን ስልጠና ይወስዳሉ። ደን እነሱም ይመረቃሉ። ከዛ 3ኛ ዙር እያለን እንቀጥላለን። አት ሴም ታይም ግን አሁን ፕሮጀክቱን እንደ እግዚአብሔር ፈቃድ ወደ 5 ዓመት ከ1 ዓመት ወደ 5 ዓመት የምናሳድግበት ሁኔታ ላይ ያለ ነው። ለምሳሌ የ1 ዓመት ፕሮጀክት ወደ 5 ዓመት ሲያድግ የሴቱን ቁጥር ይጨምራል። በ1 ዓመት 1440 ሴቶችን ለማሰልጠን ያሰብነው። በ5 ዓመት ሲሆን ግን የሴቱ ቁጥር ወደ 100,000 ሴቶችን 100,000 ሴቶችን በ5 ዓመት ውስጥ እናሰለጥናለን የሚል ፕሮጀክት ነው እየቀረጽን ያለን። ያ ማለት ምንድነው? በየዓመቱ 20,000 ሴቶችን እናሰለጥናለን። የዓመት 1440 የነበረው ወደ 5 ዓመት ሲያድግ 100,000 ይሆናል። በየዓመቱ ደግሞ 20,000 እናሰለጥናለን። በዓመት 4 ዙር ነው ስልጠናውን የምንሰጠው። 4 ዙር ነው የምንሰጠው። በየ3 ወሩ 4 ዙር ስልጠናውን እንሰጣለን። በአገር አቀፍ ስልጠና ነው ይሄ የሚሆነው። በየ3 ወሩ ስንሰጥ ለሁለት ቀን ነው። የ1 ወር ስልጠና ግን በ2 ቀን። የአንድ ወሩ ስልጠና 16 ሰዓት ነው የሚፈጀው። 2 ቀንም ስናደርገው ያው ነው 16 ሰዓት ነው። ከተለያየ የኢትዮጵያ ክፍሎች ሰዎች ወደ ትሬኒንግ ሴንተራችን ወደ ሐዋሳ እየመጡ የሚሰለጥኑ ሴቶቹ እየመጡ የሚሰለጥኑበትን ሁኔታ እያመቻቸን ያለ ነው። እንደ እግዚአብሔር ፈቃድ በፈረንጆች 2025 ጃንዋሪ ላይ ይህ ፕሮጀክት ኦን ይሆናል የሚል እምነቱ አለኝ። አመሰግናለሁ። እንግዲህ ዶክተር ሰፊ ማብራሪያ ሰጥተናል። ስለሰጠን ማብራሪያ አመሰግናለሁ። ይሄ ፕሮጀክት ሰፊ ፕሮጀክት ነው ያስቆና ይሄ ሰፊ ፕሮጀክት በሚሰሩበት ጊዜ ማመስገን እንፈልጋለን አሉ። በአጋጣሚ ከልብ አመሰግናለሁኝ። በእርግጥ ማመስገኑ ላይ ከተመጣ በዚህ ፕሮጀክት ላይ እኔ ብቻ ወይም ደግሞ ጥቂት ሰዎች የተሳተፉበትና እየሰሩ ያሉበት ሁኔታ አይደለም ያለው። በርካታ ሰዎች ለዚህ ፕሮጀክት ቀኝ እጃቸውን የሰጡበት ሁኔታ አለ እና ፕሮጀክቱ ሰፊ ነው። በጥቂት ሰዎች ብቻ የሚሰራ አይደለም። ብዙ አብሮ ሰራተኞችን ይፈልጋል። አጋር ግለሰቦች፣ ፖቴንሻል ኢንዲቪጁዋልስ፣ እንደዚሁም ደግሞ ፋይናንሻሊ በገንዘብ በማቴሪያል ከዚህ ራዕይ ወይም ደግሞ ሴቶችን ከማንቃት ከማብቃት ከማበረታታት አንጻር እየሰራን ባለነው በዚህ ፕሮጀክት ላይ የብዙ ኢትዮጵያውያንን ድጋፍ ይፈልጋል። በሀገር ውስጥና ከሀገር ውጭ ያላችሁ ወዳጆቼ በአንድም በሌላ ለዚህ ፕሮጀክት መሳካት ሀሳብ በመስጠት ፋይናንስ፣ በተለያዩ ነገር አብራችሁ ይላላችሁት፣ በተለይም በኤስአርኤም ስታፍ አብራችሁ እየሰራችሁ ያላችሁ ለእናንተ ልዩ ምስጋና አለኝ። እንደዚሁም ደግሞ ከዚህም በኋላ በዚህ ፕሮጀክት ላይ የኔ የራሴ አሻራ አለ ብላችሁ ከሀገር ውጭ በካናዳ፣ በአሜሪካ፣ በአውሮፓ አገር ውስጥም በተለያየ አቅጣጫ ይሄ የሴቶች ላይ መስራት አገር ላይ መስራት ነው። አሁንም አብራችሁ ላላችሁት ሴቶች፣ ወንዶች በኢትዮጵያና ከኢትዮጵያ ውጭ ያላችሁ ከልብ አመሰግናለሁ። ምናልባት ማስተላለፍ የምፈልገው መልእክት ምንድን ነው? ቅድም እንዳልኩት ፕሮጀክቱ ራዕዩ ሰፊ ስለሆነ ብዙ የገንዘብ ሳፖርት ይፈልጋል። እንደገና ደግሞ ማቴሪያል ይፈልጋል። ለዚህ በዚህ ፕሮጀክት ላይ በአገር አቀፍ ደረጃ ነው ሴቶችን ለማበረታታት ከፍተኛ የሆነ ዝግጅት እያደረግን ያለ ነው። በአመት 4 ጊዜ በ3 ወር አንዴ 5,000 ሴቶችን ነው የምናሰለጥነው። በ3 ወር አንዴ 5,000 ሴቶችን ለ2 ቀን እናሰለጥናለን። በየአመቱ ደግሞ 20,000 ለ5 ዓመት 100,000 ሴቶችን በኢትዮጵያ እናሰለጥናለን። ለዚህ ተነሳስተናል። እንግዲህ አብራችሁን ለመስራት ለምትፈልጉ ሰዎች ለበለጠ መረጃ ከታች በሚገኘው ወይም ደግሞ ከዚህ በኋላ ምናልባት በዚህ ስክሪን ላይ በሚለቀቀው አድራሻ ልታገኙ ትችላላችሁ። በዋናው ቢሮ አዲስ አበባ ቦሌ፣ እንደዚሁም ደግሞ ዋናው ካምፓሳችን ወይም የስልጠና ማዕከላችን በሚገኝበት በሐዋሳ ከተማ ልታገኙ ትችላላችሁ። አመሰግናለሁ።